እመቤታችን ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስን ይዛ አረጋዊ ዮሴፍና ሶሎሜን አስከትላ ወደ ግብፅ ተሰዳ በደብረ ቁስቋም ላይ ያረፉበት ህዳር 6 ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ድምቀት ታከብረዋለች። እግዚአብሔር የታዘዘ መልአክ ለቅዱስ ዮሴፍ ሄሮድስ ሕፃኑን ሊገለው ይፈልጋልና ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ፣ ተመለስም ብዬ እስክነግርህ ድረስ በዚህ ኑር ስለተባለ በዚህ ዕለት ሌሊት ስደት ጀምረዋል። በዚያም ልጄን ከግብፅ ጠራሁት የሚለው ትንቢት ይፈጸም ዘንድ ነው። ነቢዩ ኢሳይያስም እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣል ብሎ እንደነበረ ደመና እመቤታችን ስትሆን እግዚአብሔር የተባለው ደግሞ በተለየ አካሉ ሰው የሆነ እግዚአብሔር ወልድ ኢየሱስ ክርስቶስ ነው። እንደ ነቢዩ ቃለ ትንቢት ቀሊል ደመና እመቤታችን በጀርባዋ አዝላ የቀኑ ሐሩር የሌሊቱ ቁር እያቃጠላት ወደ ምድረ በዳ ግብፅ ተሰደደች። እመቤታችን ስደት ወደ ኢትዮጵያም ነበረ። ነቢዩም ዕንባቆም እግዚአብሔር ኬቴማን ቅዱስንም ከፋራን ተራራ ይመጣል፣ ክብሩንም ሰማያት ከድኗል፣ ምስጋናውም ምድርን ሞልቷል፣ ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ይወጥቷል፣ ኃይሉም በዚህ ተሰውሯል ያለው ኢየሱስ ክርስቶስ ነው። ቅዱሱ ከፋራን ተራራ ይመጣል እንደተባለ የፋራን ተራራ የተባለች እመቤታችን ናት። ከሦስቱ ቅዱስ አንዱ ኢየሱስ ክርስቶስ ሳይከፋት ወደ ማኅፀኗ ገብቶ ሳይከፋት ወጥቷል። በመቀጠልም ፍለጋውም ከዘላለም ነው። የኢትዮጵያ ድንኳኖች ሲጨነቁ አየሁ ያለው እመቤታችን ጌታችንን ይዛ ወደ ኢትዮጵያ በተሰደደች ጊዜ ተፈጽሟል። ጠባቂዋ ዮሴፍ እመቤታችንንና ሕፃኑን ኢየሱስ ክርስቶስን ሄሮድስ እስኪሞትም ድረስ 3 ዓመት ከመንፈቅ በስደት ኖሩ። ወላዲተ አምላክ በመጽሐፍ ቅዱስ ተገልጻል። በጠቅላላው እመቤታችን በስደቷ ጊዜ ብዙ መከራ ተቀብላለች። ባርያቆስም በቅዳሴ ማርያም ድርሰቱ ላይ ድንግል ሆይ ርጉም በሆነ በሄሮድስ ዘመን ከእርሱ ጋር ከሀገር ወደ ሀገር ስትሰደጂ ከአንቺ ጋር መሰደዱን አሳስቢ። ድንግል ሆይ ከዓይኖችሽ የፈሰሱንና በተወደደ ልጅሽ ፊት የወረደውን መሪር እንባ አሳስቢ። ድንግል ሆይ ረሃብና ጥሙን ችግሩንና ሐዘኑን ከእርሱ ጋር የደረሰብሽን ጭንቅና መከራ አሳስቢ ያለው ለዚህ ነው። ደብረ ቁስቋም በደቡብ ግብፅ የሚገኝ ተራራ ነው። ደብረ ቁስቋምም እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲሁ ቅዱስ ዮሴፍንና ቅድስት ሶሎሜን ይዛ ከስደት ሲመለሱ ያረፉበት ቦታ ነው። በየዓመቱ ህዳር 6 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእነርሱን ስደት ወደ ሀገራቸው እስራኤል መመለሳቸውን በማስታወስ ታከብራለች። ይህ በቅዱስ ወንጌል እንደተጻፈ ሄሮድስ ጌታችን ኢየሱስ ክርስቶስ ለመግደል በፈለገ ጊዜ እግዚአብሔር መልአክ ቅዱስ ገብርኤል ለአረጋዊ ዮሴፍ በሕልሙ ሕፃኑንና እናቱን ይዘው ወደ ግብፅ ሽሽ ባለው መሰረት የተፈጸመ ነው። እመቤታችን ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስ ጋር ከመሰደዷ አስቀድሞ ነቢዩ ኢሳይያስ እንሆ እግዚአብሔር ፈጣን ደመና ተቀምጦ ወደ ግብፅ ይመጣል፣ የግብፅም ጣዖት በፊቱ ይዋረዳሉ ተብሎ በተነገረው መሰረት የተፈጸመ ነው። ነቢዩ በፈጣን ደመና ያለው ጌታችን በቤታችን በቅድስት ድንግል ማርያም ጀርባ ላይ ሆኖ ወደ ግብፅ መውረዱን ነው። በስደቱም ጣዖተ ግብፅ እየተሰባበሩ ሲወድቁ በእነርሱ አድረው ሰውን ሲያስቱ የነበሩ አጋንንትም ሲሸሹ ታይተዋል። ቁስቋም ተራራ ጌታችን ብዙ ታምራት የፈጸመበት በመሆኑ ተባርኳል፣ ተቀድሷል። ይህ ተራራ የተቀደሰ ስለመሆኑም እስክንድርያው ሊቀ ጳጳስ ቅዱስ ታኮልፊሎስ በድርሳነ ማርያም እንዲህ ብሏል። ይህ ከሀገሮቹ ሁሉ ተራሮች የሚበልጥ
ከፍ ያለ ተራራ በውስጡ ቅዱስ እግዚአብሔር ያድራል። ይህ ተራራ የእግዚአብሔር ልጅ ወዶታል አክብሮታልምና ከዓለም ሀገሮች ሁሉ የተቀደሰ ነው። እናቱ ጋርም አድሮበታልና ከመላእክት ቤት ያድር ዘንድ አልወደደም። ቢታንያንም አልመረጠም። ከተራራው ላይ ባለች ገዳም ቤት ውስጥ አደረ እንጂ። ነቢዩ ዳዊት የጽዮንን ተራራ ወደደ፣ ማርያምን መቅደሱን ሰራ እንዳለ እግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። አሜን። ስብሐት ለእግዚአብሔር።